ወር 120 ሺህ ብር መክፈል የምትችሉ ብቻ ይሄንን ቪዲዮዎች ሌሎቻችሁ አሳልፉት ማለት እችላለሁ። ግን ይሁት የታባቱ አንድ ቀን እናንተ ማየታችሁ አይቀርም ማለት ነው። መኖራችሁ ስለማይቀር ይሁት የታባቱ ይሄ 120 ሺህ ብር ነው እየተከራየ ያለው። በነገራችን ላይ ወደዚህ ምናምን ነገር የለውም። ህንጻው ይሄን ይመስላል። ውስጡን ደግሞ ቅድም አሳይቻችኋለሁ ማለት ነው። ሙሉ ቪዲዮን ቱር የምናደርግ ይሆናል ማለት ነው። ሳሪስ ቲቪ ትገኛላችሁ። ሙሉ ቪዲዮን በማየት ቤተሰቡን ሌላ ደግሞ ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆኑ ሰብስክራይብ በማድረግ ቤተሰቡን ይሄ ሳሎኑ ነው። በነገራችን ላይ ሳሎኑ ራሱ የራሱ የቻለ ምን አለው ቪው አለው ማለት ነው። ወደ ሸራተን፣ ወደ ሳይንስ ሙዚየም፣ ወደ ፍሬንድሺፕ ፓርክ አለው ማለት ነው። ወደዚህ ደግሞ ዞር ስትሉ ደግሞ ወደ ፋይናንሻል ቪው ደግሞ አለው ማለት ነው። ይሄን ይመስላል ማለት ነው። ይሄ ባለ 3 መኝታ የሰራተ መኝታ ቤትን 3 መጸዳጃ ቤት የያዘ ነው ማለት ነው። ኪችኑ በግራ በኩል እና በቀኝ በኩል አለ ማለት ነው። ኮመን ባዝሩም አላቸው። ከዛ የእጅ መታጠብ ይታያቸዋል ፍሬሙ። ከዛ ይሄን ይመስላል። ቁም ሳጥን አለው ይታያቸዋል። ቁም ሳጥን ከጥግ እስከ ጥግ ቁም ሳጥን። ከዛ ምን እናደርጋለን በዚህች ጋር እንሄድና ደግሞ እስኪ ቪው ላሳያቸው። አሁን የነገርኳችሁን ቃልም በተግባር ይላችኋል። ዙም እስኪ እናድርገው። ዙም አዎ ሸራተን ጋር አያቸው። ሸራተን ጋር ደረስን። ይህ የሸራተን ቪው ነው ያለው። ከየት ከማስተር ቤድሩሙ የምታዩት ይሆናል ማለት ነው። ይሄን የመሰለ ቤት። እስኪ ወደ መኝታ ቤቱ ደግሞ እንትን ባዝሩሙ ለምን አንሄድም? እንሸራ ባዝሩሙን ደግሞ እስኪ ነውና ደግሞ እንቀጥል። ባዝሩሙ ይሄን ይመስላል። ተገባ። ባዝሩሙ ይሄን ይመስላል። ገብተናል ማለት ነው። ይሄን ይመስላል። ጽድት ተደርጎ የተሰራው ማለት ነው። ፈርኒሽድ አፓርትመንት ነው ይዤላችሁ የቀረብኩት። እስከዛ ግን ሰብስክራይብ ያደረጋችሁ እቺ ቀጣኛ ሁለተኛዋ ቤት ናት ማለት ነው። ጥንቅቅ ተደርጎ ምናምን የተሰራ ነው ማለት ነው። እቃ ብቻ ይዛችሁ መግባት ነው። ነገራችን ላይ እቃ ይዛችሁ መግባት፣ ሌላ ምንም የሚቀርሽ ነገር የለም። ከዛ በዚህ ደግሞ ወዴት እንሄዳለን? እዚች ጋር ስቶር ወይም ደግሞ ሰራተኛ መኝታ ቤት ባለ 3 መኝታና የሰራተኛ መኝታ ቤት ያለው ነው ይዤላችሁ የቀረብኩት ማለት ነው። ከዛ እዚች ጋር የላውንደሪ ስፔስም አለ በነገራችን ላይ። ከዛ እዚህ እጅ መታጠቢያ ነው ለገስት። ከዛ ሌላኛው መኝታ ቤት በቃ ዞር ስል መኝታ ቤት ነው። ቁም ሳጥን ላይ ራሱ ይታያችኋል። ከጥግ እስከ ጥግ ነው ቁም ሳጥኑ። ባለ 3 መኝታ የሰራተኛ መኝታ ክፍልን ያለው ጥንቅቅ ተደርገው ያለቀ አፓርትመንት ነው ይመጣላችሁ ማለት ነው። እቺ ደግሞ ኮመን ባዝሩም ናት። ይሲ ኮመን ባዝሩም በእንደዚህ አይነት መቁፋኑ ላለው ውሃ ማሞቂያ ያለው ሻወር ቦክስ ነው እንግዲህ ያለው። አሪፍ ተደርጎ ተሰርቷል ማለት ነው። ይሄን ይመስላል ማለት ነው። ዘን በቀጣይነት ደግሞ የምናየው ሌላኛውን ክፍል አሳይቻችኋለሁ። ወደ ኪችን ሂድ እስኪ። ወደ ኪችንና ሳሎኑን ደግሞ ዞር ብዬ ደግሞ አሳያችሁ። አሪፍ ይመስለኛል። ቀጣይ የምንሄደው ወደ ኪችኑ ነው። ትንሽ አበሻ ምግብ ማቀም ስለሚበዛው ኪችኑ ክሎዝድ ኪችን ነው፣ ግን ራሱን የቻለ ደግሞ ቪው አለው። በነገራችን ላይ ሳከር አለ ይታያችኋል። ጠቆር ያለው ሳከር ነው። ጭስን ያደርጋል። ናቹራሊ ቬንቲሌት ያደርጋል። ፊት ለፊት አይታችኋል። ፊት ለፊት በሚታየው ናቹራሊ ቬንቲሌት ያደርጋል። እሱም ከማን አንሼ ብሎ ሸራተን፣ ፍሬንድሺፕ ፓርክ ሁሉንም ቪው ያያል። ኩክ እያደረግሽ እነዚህን ቪዎች ኢንጆይ ማድረግ ትችላለሽ ማለት ነው። ግን በየወሩ 120 ሺህ ብር ከአንቺ ኤክስፔክት ይደረጋል። ሌላው ከዚህ ስንወጣ ይታያችኋል። ሙሉ ነገር ነው ወረንጅ የተደረገው። ይሄን ይመስላል። ሳሪስ ቲቪ ትገኛላችሁ። በነገራችን ላይ ሳሎኑ ይሄን ይመስላል። ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ከሆነ ሰብስክራይብ በማድረግ ቤተሰቡን፣ ምክንያቱም እኛ ሳሪስ ቲቪዎች ለእናንተ ምርጥ ነገር ብቻ ነው እየሰራንላችሁ ያለ ነው። ምርጥ ነገር እቺ በትንሿ ጥቅምሻ ነች። በነገራችን ላይ ጸዴ ፕሮዳክሽን እየሰራንላችሁ እንገኛለን። እስከዛው ድረስ መልካም ቆይታ ይሆንላችሁ። ሳሪስ ቲቪ ይለያል ስላችሁ በምክንያት ነው። አድርግሻ ሰብስክራይብ እንጂ እኮ ነው አንተ ሳረክ ኢንጆይ በዚህ ቪዲዮ እንግዲህ